በዛቲ ዕለት ወጽት ዛቲ ሰዓት እንተባቲ ወርድ መንፈስ ያለፈውን ለመርሳት ተቸግረዋል። በህይወታችን ብዙ ውጣ ውረዶች አይተናል። ብዙ ትዝታዎች አሉን። ብዙ ልምዶች ገንብተናል። አዎንታዊም ሆነ አሉታዊ ትዝታዎች። ቁጭ ብለን ስላለፈው ማሰብና መገንዘብ እንዲሁም ስለ ወደፊቱ እንዴት መጓዝ እንዳለብን ማሰላሰል ሁልጊዜም ጥሩ እንደሆነ አባቶቻችን ይነግሩናል። ነገር ግን ትዝታችን ወደ ኋላ እየመለሰ ያስቸግረናል። ወደፊት ከመጓዝ ይልቅ በድሮ ትውስታ መኖር እንመርጣለን። ይህ ደግሞ ይጎዳናል። ስለሆነም እንዴት ያለፈውን ሰላምን ስጠኝ እግዚአብሔር ያጽናሽ። አልፎ አልፎ ኃጢአታችንን ስናስታውስ ከጥፋተኝነት ጋር ከሆነ ጥሩ መንፈሳዊ ልምምድ ይሆናል። አንድ ነገር ግልጽ ላድርግ፣ ህሊናችን የሚደንቅ ነው። ህሊናችን እኛን እንዲቆጣጠር በእግዚአብሔር የተፈጠረ ነው። ነገር ግን ከመስራታችን በፊት ጀምሮ ያስጠነቅቀናል። ያ ነገር ከመሆኑ በፊት ገና ከሩቅ እያለ እየሰራን ያለውን ስህተት፣ ለመስራት የምንፈልገውን ስህተትና የሰራነውን ስህተት ሁሉ ለምን እንዲህ እንደሆነ ይጠይቀናል። ስለሚሆነው ነገር ከሆነ የሚጠይቀን አንዳንድ ጊዜ ልናዳምጠው እንችላለን። ነገር ግን ስላለፈው ድርጊታችንና አሁን በማድረግ ላይ በምንገኘው ነገር ከሆነ የሚጠይቀን በጣም ከባድ ይሆንብናል። በዚህ ጊዜ ሁለት አማራጮች ይኖሩናል። አንደኛው ህሊናችን የሚለንን ማዳመጥና ከድርጊታችን መቆጠብ። ሁለተኛው ደግሞ ፈጽሞ አለማዳመጥ፣ ለመስራት ካለን ፍላጎትና ቀድሞ ከሰራነውና በስጋ ከተደሰትንበት ኃጢአት ጋር ሊገናኝ ከቻለ ህሊናችን አስቀድሞ የሚሰጥንን ማስጠንቀቂያ አንደግፈውም። በሰራነው ክፉ ስራ ጥፋተኛ መሆናችንን ማወቃችን የሚጠቅመን ወደፊት ለመሄድ መሆን አለበት። የጥፋተኝነት ስሜት ወደፊት እንድንሄድ ማድረግ ካልቻለ በራሱ ሌላ ውድቀትን ሊያመጣ ይችላል። አሁንም በእግዚአብሔር ዘንድ እንደምንወደድና እንደምንፈለግ ሊያስረሳን ይችላል። አዎ ኃጢአትን ፈጽሜያለሁ። አዎ ስህተትንም አድርጌያለሁ። አዎ ህይወቴ ፈጽሞ መንገዱን ስቷል። ያም ሆኖ እግዚአብሔር አሁንም ይወደኛል። ፈጽሞ አይተወኝም፣ ሊተወኝም አይፈልግም። እኔ ከእርሱ ብርቅም እርሱ ግን ሊርቀኝ አይፈልግም። በእውነት ስንጸጸት እግዚአብሔር ይቅር ይለናል። ያለ እግዚአብሔር ፍቅር፣ ጸጋ፣ ይቅር ባይነትና ምሕረት እኛ በራሳችን ምንም ማድረግ አንችልም። እግዚአብሔር ላደረግልንና ለሚያደርግልን ነገር ሁሉ ዋጋ መክፈል አንችልም። ስለዚህ ወደፊት የማንሄደው ለምንድን ነው? ድክመቶቻችንን ማስወገድ የማንችለው ለምንድን ነው? እግዚአብሔር ቀድሞ ለእስራኤላውያን አሁን ደግሞ ለእኛ እንዲህ ይላል፣ አዲስ ልብ እሰጣችኋለሁ፣ አዲስን መንፈስ በውስጣችሁ አኖራለሁ፣ ድንጋዮችንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉታላችሁ። ሕዝቅኤል ምዕራፍ 36 ቁጥር 26። ድክመቶቻችንን ማስወገድ እንችላለን። የድንጋዩ ልብ ወጥቶ የስጋ ልብ ይሰጠናል። አዲስ ሕይወት ይሰጠናል። አዲስ መንፈስ አግኝተን ፍርዱን እንጠብቃለን። ቅዱስ ማቴዎስ በጻፈው ወንጌል ላይ እንዲህ ይላል፣ ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ። የማቴዎስ ወንጌል ምዕራፍ 9
ቁጥር 17። እኛ አንዳንድ ጊዜ በአሮጌ አቁማዳ አዲስ ወይን እናስቀምጣለን፣ ወይም በአሮጌ ልብስ ላይ አዲስ ጨርቅ እንለጥፋለን፣ ወይም ደግሞ በአዲስ ልብስ ላይ አሮጌ ጨርቅ እንለጥፋለን። ይህን እያደረግን ወደፊት መኖር እንፈልጋለን። አቁማዳውም ይፈነዳል፣ ወይንም ይፈሳል፣ ልብሱም ይቀደዳል፣ የሚለጠፈውም ጨርቅ ይጠፋል። በመጨረሻም የሚኖረን ነገር ምንም የለም። ሁለት ዛፍ በአንድ ጊዜ መውጣት አይቻልም። በሁለት መንገድም በአንድ ጊዜ መሄድ አይቻልም። ያለፈውን ረስተን ወደፊት መጓዝ ይኖርብናል። እኛ ወደፊት ለመሄድ እስከፈለግን ድረስ እግዚአብሔርም ጸጋውንና ኃይሉን ሰጥቶን በሕይወታችን ሁሉ ከእኛ ጋር ከሆነ ወደፊት የማንገሰግስበት ምንም ምክንያት የለም። ስለዚህ በኃጢአት ምክንያት በባርነት ውስጥ ሆነን በቀድሞውን እያሰብንና በድጋሚ እያደረግን ረጅም ጊዜ ማሳለፍ የለብንም። ከዚህ ሕይወት ወጥተህ ከኔ ጋር ሆነ ወደፊት ተራመድ ይለናል እግዚአብሔር። ከእርሱ ጋር ከሆንን ያበረታናል፣ ይመራናል። ከምድረ በዳ ወጥተን በገነት እንኖራለን። ከኃጢአት ወጥተን ወደ ጽድቅ እንራመዳለን። ከሞትና ከጨለማ ወጥተን ወደ ብርሃን እንጓዛለን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ አሜን። ይህ እምነባቲው ነው። ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ።